ሰላም የናይል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የቀን ቤተሰቦች ቃላት ምስረታ የሚል ነው። የቀ ቤተሰቦች ቃላት ምስረታ እንግዲህ ቀ ማለት 7 ቤተሰቦች አሏት። በእነሱ ስር ምን አይነት ቃላቶችን እንደመሰረቱ አንድ ባንድ አነብላችኋለሁ ማለት ነው። የቻላችሁ ደብተር እስክሪብቶ ይዛችሁ ከኔ ጋር እያነበባችሁ እየጻፋችሁ ተከታተሉ። ኦኬ፣ አሁን ወደ ቪዲዮ። እዚህ ጋር እንደማሳያችሁ እነዚህ የአማርኛ ፊደላቶች የቀ ቤተሰቦች ናቸው። እነዚህ 7 ቤተሰቦች አሏት። በእነዚህ ደግሞ 3 እና 2 የተለያዩ ቃላቶችን ጽፌባቸዋለሁ። ትርጉም ያላቸው ቃላቶች መስርቼባቸዋለሁ ማለት ነው። እነዚህን በደንብ አድርጌ አሳያችኋለሁ ማለት ነው። መጀመሪያ ቃላቶች እነዚህን እስኪ ላንብብላችሁ ፊደላቶችን ማለት ነው። ቀ ቆ ቆ ቂ ቂ ቃ ቃ ቄ ቄ ቅ ቅ ቆ ቆ። ኦኬ፣ እንግዲህ እነዚህ ፊደላቶች እንግዲህ 7 ቤተሰቦች ናቸው ብያችኋለሁ። በእነዚህ ስር ደግሞ ቃላቶችን እንዴት እንደመሰረቱ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ እኔ ጋር ተከታተሉ። በቀ የመሰረቷቸው ላሳዩ። ቀማ ቀ ማለት የዚህ ጋር የምናያት የመጀመሪያ ፊደል ናት። ማ ደግሞ የምስብ ስንተኛ? አራተኛ ናት። ቀማ የሚል ቃል የመሰረትነው ማለት ነው። ቀበሮ ቀ ማለት የመጀመሪያ ድምጽ ናት ብያችኋለሁ። በመጀመሪያ ናት። ወይም የረብሰብ ስንተኛ? 7ኛ። በአንድ ላይ ስናነባቸው ቀበሮ የሚል ቃል የመሰረትነው ማለት ነው። ቀመሰ ቀ የመጀመሪያ ፊደል ናት። የመጀመሪያ ሰ የመጀመሪያ በአንድ ላይ ስናነባቸው ወይም ደግሞ የመጀመሪያ ድምጾች ናቸው። ቀመሰ የሚል ቃል ይመሰርቱልናል ማለት ነው። ቀለደ ቀ የመጀመሪያ ለመጀመሪያ የመጀመሪያ በአንድ ላይ ስናነባቸው ቀለደ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣይ ፊደል ስንመጣ እንግዲህ ወደ ቆ እቺ ሁለተኛ ድምጽ ናት ማለት ነው። ቆ እንላታለን። ጥቁር ጥ ማለት የጥብስብ ስንተኛ? 6ኛ። ቆ ደግሞ ጥብስ የሁለተኛ የምናገኛት ናት ማለት ነው። ወደ ረብሰብ 6ኛ በአንድ ላይ ስናነባቸው ጥቁር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ንቁ ማለት የንብስብ 6ኛ። ቆ ደግሞ ጥብስ የዚህ ጋር የምናያት ሁለተኛ ፊደል ናት ማለት ነው። በአንድ ላይ ስናነባቸው ምን ይላል ማለት ነው? ንቁ የሚል ቃል ይመሰርትልናል ማለት ነው። ጠቆማ ጠቆመ ጠ የመጀመሪያ ፊደልና ቆ ደግሞ የቤተሰብ ሁለተኛ፣ መ ደግሞ የመጀመሪያ ጠቆመ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ፊደል ስንመጣ እንደገና ቁጠባ ቁ ማለት የቤተሰብ ሁለተኛ፣ ጠ ደግሞ የመጀመሪያ፣ ባ ደግሞ የቤተሰብ ስንተኛ? 4ኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ቁጠባ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ፊደል ስንመጣ እንደገና እዚህ ጋር ወደ 3ኛዋ ፊደል ቄ እንላታለን። 3ኛ ድምጽ ደቂቃ ደ ማለት የመጀመሪያ፣ ቄ ደግሞ የቅርሰት 3ኛ፣ ቃ ደግሞ የቅርሰት ስንተኛ? 4ኛ። በአንድ ላይ ስናነባቸው ስንጽፋቸው ደቂቃ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ፊደል ስንመጣ እንደገና በየመጀመሪያ፣ ቄ ደግሞ የቅርሰት 3ኛ፣ በአንድ ላይ ስናነባቸው ስንጽፋቸው በቂ የሚል ቃል ይመሰርቱልናል ማለት ነው። ቁመኛ ቂመኛ ቂ ማለት የቀ ቤተሰብ ስንተኛ ናት ብያቸዋለሁ? 3ኛ። መ የመጀመሪያ፣ ኛ ደግሞ የቤተሰብ ስንተኛ? 4ኛ። በአንድ ላይ ስናነባቸው ቂመኛ የሚል ቃል ይመሰርትልናል ማለት ነው። ቂ ማለት የቀ ቤተሰብ ስንተኛ ናት ማለት ነው? 3ኛ። ም ደግሞ የቤተሰብ ስንተኛ? 6ኛ። በአንድ ላይ ስናነባቸው ምን ይላል ማለት ነው? ቂም የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ፊደል ስንመጣ እንግዲህ ወደ ቃ ማለት ይችላል። እዚህ ጋር እንደምታዩት 4ኛ ፊደልና
ል ቃል ቃ የቀ ቤተሰብ ስንተኛ? አራተኛ ል ደግሞ ቤተሰብ ስድስተኛ። በአንድ ላይ ስናነባቸው ቃል የሚል ቃል ይመሰርትልናል ማለት ነው። ስ ቃ ይ ሲቃይ ስ ማለት የሰ ቤተሰብ ስድስተኛ። ቃ ደግሞ የቀ ቤተሰብ አራተኛ ይ ደግሞ የቤተሰብ ስንተኛ ናት? ስድስተኛ። በአንድ ላይ ስናነባቸው ስንጽፋቸው ደግሞ ሲቃይ የሚል ቃል ይመሰርትልናል ማለት ነው። ቃም ቃ ማለት የቀ ቤተሰብ ስንተኛ ናት? አራተኛ። መ ደግሞ የመጀመሪያ ፊደል በአንድ ላይ ስናነባቸው ቃመ የሚል ቃል ይመሰርትልናል ማለት ነው። እቃ ማለት የአ ቤተሰብ ስንተኛ ናት? ስድስተኛ። ቃ ደግሞ የቀ ቤተሰብ አራተኛ። በአንድ ላይ ስናነባቸው እቃ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ወደ አምስተኛ ፊደል ቄ እንላታለን። ባቄላ ባ ማለት የቀ ቤተሰብ ስንተኛ? አራተኛ። ቄ ደግሞ የቀ ቤተሰብ አምስተኛ። ላ ደግሞ የለ ቤተሰብ አራተኛ። በአንድ ላይ ስናነባቸው ምን ይላሉ ማለት ነው? ባቄላ የሚል ቃል ይመሰርትልናል ማለት ነው። ቄስ ቄ ማለት የቀ ቤተሰብ ስንተኛ? አምስተኛ። ስ ደግሞ የሰ ቤተሰብ ስድስተኛ። በአንድ ላይ ስናነባቸው ምን ይላል ማለት ነው? ቄስ የሚል ቃል ይመሰርትልናል ማለት ነው። ቄመኛ ማለት የቀ ቤተሰብ ስንተኛ? አምስተኛ። መ የመጀመሪያ። ኛ ደግሞ የቤተሰብ አራተኛ። ቄመኛ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንመጣ እንደገና ቄ ማለት የቀ ቤተሰብ ስንተኛ ናት? አምስተኛ። ጣ ደግሞ የቀ ቤተሰብ ስንተኛ ናት? አራተኛ። በአንድ ላይ ስናነባቸው ምን ይላል ማለት ቄጣ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንመጣ እንደገና እዚህ ጋር ደግሞ ለማሳያችሁ እዚህ ጋር ወደ ቅ ማለት የቀ ቤተሰብ ስንተኛ ናት? ስድስተኛ። ወቅት ወ የመጀመሪያ። ቅ ደግሞ የቀ ቤተሰብ ስድስተኛ። ት ደግሞ የቤተሰብ ስድስተኛ። በአንድ ላይ ወቅት ይላል ማለት ነው። ቆቅ ማለት የቀ ቤተሰብ ሰባተኛ። ቅ ደግሞ የቀ ቤተሰብ ስድስተኛ። በአንድ ላይ ስናነባቸው ማን ይላል ማለት ነው? ቆቅ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ቅርብ ይላል ማለት ነው። ቅርብ ይላል ማለት ነው። ቅ ማለት የቀ ቤተሰብ ስድስተኛ። ደግሞ እነዚህ ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ቅርብ የሚል ቃል ይመሰርትልናል ማለት ነው። ቅሬታ ቅ የቀ ቤተሰብ ስድስተኛ። ሬ ደግሞ የረ ቤተሰብ ስንተኛ? አምስተኛ። ት ደግሞ የቤተሰብ ስንተኛ? አራተኛ። ቅሬታ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ፊደል ስንሄድ እስከ መጨረሻው ቆ ትባላለች። ቆ ማለት የቀ ቤተሰብ ስንተኛ ናት? እቺ ሰባተኛ። ሎ ደግሞ የለ ቤተሰብ ሰባተኛ። ቆ ማለት የቀ ቤተሰብ ሰባተኛ። የ ደግሞ የቤተሰብ የመጀመሪያ። ቆየ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ቆ ማለት የቀ ቤተሰብ ስንተኛ? ሰባተኛ። መ የመጀመሪያ። ቆመ። ወደ ቀጣይ ስንሄድ እንደገና ቆ ማለት የቀ ቤተሰብ ስንተኛ ናት ማለት ነው? ሰባተኛ። ቅ ደግሞ የቀ ቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነባቸው ቆቅ የሚል ቃል ይመሰርትልናል ማለት ነው። እንግዲህ እንዳያችሁት የቀ ቤተሰቦች ቃላት ምስረታ የሚል ነበር ይዤላችሁ የመጣው ማለት ነው። ለዛሬ ቪዲዮ የቀ ቤተሰቦች ቃላት ምስረታ የሚል ነበር ይዤላችሁ የቀረበው። በሌላ ቪዲዮ እስከምንገናኝ ዛሬ ቪዲዮ ከዚህ ያበቃን። ሰላም ሁኑ። ሰላም ቆዩ።